እየሞከርኩኝ ነው ማለት አለመቻል ወይንም ስንፍና አይደለም። የህይወትን ትግል ለማሸነፍ የሚጥር ሰው ድምፅ ነው። ውጥረት ባለበት ህብረተሰብ ውስጥ ለመሻሻል እየተንቀሳቀሰ ያለ ትውልድ ድምፅ ነው። በቤቱ ያሉትን ጥቂት እንቁላሎች በእጁና በአናቱ ላይ ተሸክሞ ግርግር በደራበት ገበያ መሃል ያንን በጥንቃቄ ሸጦ ኑሮን ለመግፋት የሚታገል ሰው ቋንቋ ነው። እየሞከርኩ ነው የሚል ሰው እድሎች ጠባብ እንደሆኑ ይገነዘባል። አይምሮውም ያንን ይነግረዋል። በዚያ ላይ የቤተሰቡና የሌሎች ኃላፊነት ልቡን ይዞታል። እነዚህ ጫናዎች አንዳንዴ ጉልበቱን ያዝላሉ። ቢሆንም ስሜቱን ያሸንፍና ራሱን ቀና አድርጎ ሮጥ ሮጥ እያለ የኑሮን ተራራ ይገፋል። ባጠገቡ ለሚጠብቁትም አይዟችሁ እየገፋ ነው ይላቸዋል። የሚያስደስተው ነገር ይህ ሰው በመሞከር ህይወት ውስጥ የሚታየው መንቀሳቀሻ መንገድና ተስፋም አለው። የገበያውን ግፊያ ተሻግሮ በእግዚአብሔር ኃይል እንቁላሉም ወደ ዶሮ ከዚያም ወደ ዶሮ ማርቢያ አድጎለት በእግሩ እንደሚቆም ለወገንም ደራሽ እንደሚሆን ይታየዋል። አዎን አንድ ቀን እንደሱ ተስፋን ከሰነቁ ጋር እጅ ለእጅ ተያይዞ ወንዙን እንደሚሻገር ይታየዋል። በእርግጥም በትዕግስት ታግሰው ለሚሞክሩ የውጣ ውረዱ መንገድ መቅናቱ የማይቀር ነው።